የሚሞቱት ለጦርነት ነው። አይሆንም። በሄዳ መግባታ ሰው መተባበር፣ የአንዱን ነፃነት አንዱ መጠበቅ፣ ከአንዱ ወደ አንዱ እንትን መሄድ በጣም ደስ የሚል ነው። አሁን ኮሪያ ትዘምታላችሁ ብለው ነገሩን። እኛም በሙሉ ፈቃደኝነት እሺ ብለን ተነስተን ሚያዝያ 5 ቀን ዘመት። ስሜ ስምዖን ታምራት ይባላል። የመጣሁት ከኢትዮጵያ ነው። እዚህ የመጣሁበት ምክንያት አያቴ ስለዘመተ እና ስለዘመተ እቺን አሁን ያደገችበትን ሀገር ለማየትና አሪፍ ስራ ሰርቶ ወደ ሀገራችን ለመመለስ ነው ወደዚህ የመጣሁት። እድሜው 97 ነው። 97 ስሙ ደግሞ ታምራት ሊባኖስ። ሀያቴ 50 አለቃ ነበረ፣ ቃል ተቀባይ ነው እና የዘመተበት አካባቢው ስፍራው ቹንቾን ይባላል። በዛ አካባቢ ላይ በጣም በሚባል ሁኔታ በረዶም እየዘነበባቸው ተራራም እየወጡ እንደ ተዋጉ እንደዚህ ሳይሆን በቃ የሆነ ያረፉበት ካምፕ አካባቢ ምናምን እዚህ አካባቢ ላይ ወደ ቹንቹን የሚገኘው ሐውልት ጋር እንዳረሳ ምናምን ብሎ አበባ አስቀምጥ ምናምን ብሎኝ ይሄ እሱም እያለቀሰ ነበር የነገረኝ ማለት ነው። አያቴ ለኔ ማለት በቃ እናቴ ብቻ ስላሳደገችኝ እሱም እንደ አባት ሆኖ አንድ ላይ ከእናቴ ጋር ነው ያሳደገኝ እና እሱ ባይኖር እስካሁን ድረስ ጎዳና እንውጣ ነበር እና ታዲያ እዚህ በኮሪያ በሚገኘው እነሱ ቤቱን ሰርተውልን በቃ የምንኖረው ላይፍ በጣም የሚያስጠላ ነበር። አሁን መጥቼ እንትን ስል ሁሉ ነገር በቃ እንደ ሀብታም እንደ ቅንጡ እንትን እየኖርኩ ነው። ያለንበት ፎቅ ሰርተውልናል። ያኔ ነበረን ቲቪ እና እንትኖች ምናምን በቃ አሁን በጣም የሚሰሩልን ስራ እኔ ጥሩ ስራ ለእነሱ አሳይቼ መሄድ በጣም ነው የምፈልገው። እኔ ለሀያቴ ማለት የምፈልገው ሀያቴ በጣም ነው የምወድህ፣ እናቴም እና ቤተሰቦቼ በሙላ በጣም ነው የምወዳችሁ። ሀያቴ ስላለ ነው እዚህ የመጣሁትም ሀገሩን እንዳይ ወደዚህ የጋበዙኝንም በጣም ነው የማመሰግነው። ኮሪያዎቹንም በጣም ነው የማመሰግነው። ካምሳሚታ